ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ ደግሞ በአብርሃምና በሩታ ግሬስ መካከል ስላለው አነጋጋሪ ጉዳይ ይዘንላችሁ መጥተናል። ድራማው አሁን ወደ ሌላ ምዕራፍ ተሸጋግሯል። በተለይም የልጁ ጉዳይ የሁሉንም ሰው ቀልብ ስቧል። አብርሃም ምን እያደረገ ነው? ሩታስ ምን አይነት ውሳኔ ይዛ መጣች? ቪዲዮውን እስከ መጨረሻው ተከታተሉ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ላይ ትልቅ መነጋገሪያ የሆነው አብርሃም ልጁን ከሩታ ነጥሎ መውሰዱ ነው። ልጁ ገና የ3 እና 4 ወር ሕፃን ነው። በዚህ እድሜው የእናቱን ጦትና የእናቱን ፍቅር በጣም በሚያስፈልገው ሰዓት አብርሃም ለብቻው ይዞት መታየቱ ብዙዎችን እያሳዘነ ይገኛል። አብርሃም የአባትነት ፍቅር ቢኖረው ሕፃኑ ከናቱ መለየት ግን በሕክምናውም ሆነ በሕግ አግባብነት የለውም የሚል አስተያየቶች እየበረከቱ ይገኛሉ። በዚህ መሃል ደግሞ ሄርሜላና አቤል ስም አብሮ እየተነሳ ነው። ሄርሜላ አብርሃምን ለመምከር ብትሞክር ቅቤና ትክክል ይባላል። የናቱ ያስፈልገዋል። ልጁ ጠንከር ብሎ ማድረግ ያለበት አብርሃም በጉዳዩ ውስጥ ጣልቃ እንዳትገባ አሳስቧታል። በሌላ በኩል ደግሞ አቤል ሁለቱንም ማስታረቅ ሲችል ለምን ዝምታ መረጠ? አቤል ከአብርሃም ጋር ባለው ቅርበት ነገሩን ማቀዝቀዝና ሰላም ነገር ውስጥ የመክተት ችሎታ እያለው ለምን ዝም አለ የሚል አስተያየቶች ብዙዎች እያነሱ ይገኛሉ። ሩታም ዝምታውን ሰብራለች ሲሉ ብዙዎች አስተያየታቸውን ሲያቀርቡ ልጄን ለማግኘትና ሕጋዊ መብቴን ለማስከበር ትልቅ ውሳኔ ላይ ደርሳለች የሚል መረጃዎች እየደረሱ ይገኛሉ። ልጄን በማንኛውም ሁኔታ እወስደዋለሁ የሚል ጠንካራ አቋም ይዛለች እያሉ ይገኛሉ። እናት ልጇን የመንከባከብ ተፈጥሯዊ መብት ስለሆነ አብርሃምም ልጁን ወደ እናቱ በመመለስ ነገሮችን በሰላም ቢፈቱ ይመረጣል ብለው ተመልካቾችም የነሱ አድናቂዎችም እያነሱ ይገኛሉ። ውድ ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አብርሃም ልጁን ከናቱ ነጥሎ መውሰዱ ትክክል ነው ወይንስ ሩታና አብርሃም ለልጃቸው ሲሉ ልዩነታቸውን ወደ ጎን በመተው አለባቸው? የእናንተን ሐሳብ በኮሜንት ስር አስቀምጡልን። ቪዲዮውን ከወደዳችሁ ላይክ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን። ሁሉንም ባንተ አገኛለሁ፣ ክፉ እንዳይነካ እጸልያለሁ።